ኦፍ እስቲ ወይ ልጅን ጠይቀው ወይ ወንድሜ ያህና ቤት እዚህ አካባቢ ነው አዎ በዚህ በኩል ነው ኦኬ ቴንክ ዩ ኦፍ ቴንክስ ጋድ ወይኔ ፀሐይ ማነው ጸጉሯን እየሰራች ምናምን ነው ሳካቸች ነው ምን ተፈጥሮ ነው ሃና ቆይ ይኸውልሽ ሃና አንቺን ለማዋራት ነው እዚህ ድረስ የመጣ ነው በሩን ክፈችና አንድ ጊዜ አዋሪ ኦፍ ነግሬ ነበርሽ እንደማትመጣ እየጠበቅኩ ነው ከአራት ዓመት በኋላ ምን ለማውራት ነው ወደዚህ የመጣው ስለ ሁሉ ነገር ልናስረዳሽ ነው የመጣ ነው እኔ በለካውት ቬሎሷን ማግባት ነው ወይስ ጓደኛሽ ልታገበው የጓጓችለት ልጅ ለምን እንዳገባሽ ነው የምታስረዳኝ እኔና እሱ ተፋቅረን የተጋባን አንቺ የራስ ቅቤ የምትበይ ጅብ ነሽ ቆይ ዚዙ አንዴ ብቻዋን ላውራት ኦኬ ግን ቶሎ በል ይኸውልሽ ሃና ነገሮች ባሰብኩት አቅጣጫ ስላልሄዱልኝ እንጂ ከሷ ጋር ከሀገር ወጥቼ ነገሮችን ካስተካከልኩ በኋላ ካንቺ ጋር እኮ የተሻለ ህይወት ለመኖር ነው ሃናዬ ስለቆየው በጣም ይቅርታ ነገሮች ስለተስተካከሉ ፈለግሽ እዚህ ካልፈለግሽም ደግሞ ውጭ ሀገር ሄደን መኖር እንችላለን አልገባኝም አንተ ምን አይነት አረመኔ ነው እንከው ሃና ከማን ጋር እያወራሽ ነው ቆየሽኩ መጣው የኔ ፍቅር ቤት ጠፍቶባቸው እየጠቆምኳቸው ነው የኔ ፍቅር እግዚአብሔር እንደሰይደ በብዙ ክሶኛል አሁን እኔን ተውኝና አላገባችልሽ ታመንላት ጧፍ ስጠኝ እስኪ አባ ስንት ልስጥህ 10 ስጠኝ ይሄው ሶሪ በእናት ብር አልያዝኩም መሰለኝ ጓደኛዬ ቤተክርስቲያን እየጠበቀኝ ነው ስንመለስ ከሱ ተቀብዬ ልስጥህ በዛው ካላስቀረብኝ እሺ ውሰድ አረ ችግር የለውም አሁን ታማኝነት ይፈተሻል ማለት ነው ምንድነው ህፃኖቹ ብለው ድንጋይ ብለው ምንድነው ልጆቼ እኔ ግሮን ሲዝልህ አንተ ፊቱ በቦክስ ታጠቁሯል አሬ እንኳን በቦክስ በችግሩ የማይጠቁር ችግሩ ያጠቁሯል እንዴ ቀላል አባዬ ነው ይቀያል ነበር እንዴ እኔ ጥቁሩ ነው ማውቀው የድሮ ፎቶን አላየሁም እንዴ እኔ ጥቁሩ ለምን እሱ ስታድግ ይባል አሃ አንተ አድገህ ሙተህ ነው አንተ አፍና ትፈስ ይቅርታ ታሳልፉ ብሩ ስታመጣ ነው የምትተርፈው የምን ብር ያባዬን ብር ነው እናንተ ምን እያደረጋችሁ ነው መልሱልኝ እንደባለፈው ሰውዬ በዙ እንዲያስቀርብህ እኮ ብሎ አያችሁ አልገባኝም አያችሁ ገብቷችኋል ባለፈው አንድ ሰው እንዲህ እንዳንተ አመጣለሁ ብሎኝ የ500 ብር ጻፍ ወስዶ በዛው ቀረ በዛው በጣም ስበሳጭ አይተው ነበር ለዛ ነው እንደዚህ ያለ ከሰው ላይ አጭበርብሮ ወስዶ አስብ የማይመልስ ሰው ማለት ነው ምንድነው እንዴ አትምታኝ ተው እንጂ እንዴ ምን ሆነ ነው ሴት ልጅ እኮ አንተ ምን አገባ ለምን ያገባኝ በንግግር መፍታት እየቻልክ ጸብን ምን አመጣው አገባም ዞር በል አልኩ አንቺ እሱ ያዋጣሻል አው ያዋጣኛል አው አዋጣታል አዋጣት አረ አይራፊ ደግሞ እንገናኛለን እሺ ነውር አይደል እንዴ ምን አስባ ነው እሷ ራሷ በጣም ነው እሺ ማመሰግነው በነፍሴ ነው ደረስክልኝ ምንም ችግር የለም ባስፈለኩሽ ሰዓት አለሁ በጣም አመሰግናለሁ በቃ አሁን ልሂድ እሺ አትጥፊ ደግሞ ለታውለኔ ተመቸኝ አሁን ነው አባቴ ይሄ ዘፈን የሚዘፈነው አሁን ነው ባጋጣሚ እቺን የመሰለች ሾቶሬ ነው ተሳባለች እንጂ እንደው ይመታል ምን አይነት ወንድ ሲባል ግን አንዳንዴ አረ በፍጹም ሴት ልጅ ስልኬን ሳልሰጣት አታረገው ሻሻ መሰራት ሆነ ሻሻ ተከናወነ ሆነ አያት አፈር ብላ የለችም ወስዳዋለች ሆነ ተከናወነ እኔም ብሎ ተበቃ መጀመሪያ ራሴን በጠበቅኩ ደግሞ እኔም ብሎ ሴት አዳኝ ይቀርብስ ካብር ይቀርብስ ባል ስልክን ተሰርቀ የሚሰማ ነገር አስቡ
ኧረ አባ ቀስበል ባልልስ ምን ታመጣለህ? አንተ ራስህ ያያት ጸብ ነው እንደሚናፍቀው አንተ ምን ልትሆኚ ነው? ምን ይመስላሉ ጀዝቦች? ይኸውልህ ስታያይዝ ማለት ነው የሴት ልጅ ልትጠይ ብቻ ስታያይዝ ለመሳደብ ጊዜ ኖሮ ነበር። እንደዚህ ሲነቀማ ዝም ማለት አልነበረብም። በመሳደብ የማገኘው ክብር የለ። ተይው እባክሽ ነይ እንሂድ። ቆይ እሱ ደግሞ ማለት ነው ጨዋ መሆን ነው እንጂ ባለጌ መሆን እኮ ቀላል ነው። በዛ ላይ ባዶ ዕቃ ብቻ ነው የሚያስተጋባው። ደግሞ በሰደቡሽ ልክ መሳደብ ለባዶነታችሁ ሙሉ ናቸው የሚመልስ መስጠት ነው። አትሳሳች። በጉልበትና በመፈራት የምታገኙ መከበርና መወደድ ከአንቺ በላይ ጉልበተኛ ሲመጣ በሱ ይተካል። እውነት ነው። እኔም ብያለሁ፣ ፍቅር ያሸንፋል። ከምር ፍቅር ያሸንፋል። እናጨብጭብ፣ ፍቅር ያሸንፋል።